እድሌ ጠምም ያለ ጠማማ ነው። እኔ ስንዴውኝ አሜሪካ ብገባ ፓስታ አድርጎኝ በእርዳታ ወደ ኢትዮጵያ መለስ ነበር። እኔ ጥጦኝ ካናዳ ብገባ እኮ ቲሸርት አድርጎኝ 2 አመት ለብሶኝ ቦንዳ ነው ብሎ ይመልሱኛል። ጋሽ አታ አንድ ተኩል ቁረጥለት እንጂ ምንድነው? ጋሽ እኔ ብርቱካን ቦን እያልኩት ነው፣ ልጣጩ ነኝ። እኔ ምስር ቦን ከቆሻሻ ጋር አብረው ነበር የሚለቅ። እጣም ቦን አልጨስም። እኔ እንጀራ ቦን ባለቤቶቹ ደፍተውኝ ውሻ ነበር የሚበላኝ። ጋሽ አሁን በእናትህ አጠልቅ። እስከዚህ በፊት ስራ ሰርተህ ታውቃለህ? እኔ ያልሰራሁት ስራ የለም፣ ግን እድል የለኝም እያልኩት ነው። እኔ ሹፍርና ተቀጠርኩ። ከዛ ሰው የሆነ ቦታ እንሂድ ብሎ ለነዳስ ኳላ ተቀመጠ። ለምን ስለው እኔ ነኝ የምነዳው፣ የተቀጠርኩት እኮ እኔ ነኝ። በቃ እሱን ተውኩና ደግሞ መቃብር ቁፈራ ጀመርኩ። ከዛ ደስ ብሎኝ የመጀመሪያ ቁፋሮ ላካሄድ ስል ተደወለ። ሳነሳው በቃ እንዳቆፍር ሬሳው ተነስቷል አይሉኝም ጋሽ። የሚገርም ነው። መጀመሪያም አልሞተም ነበር ማለት ነው። አልሞተም ጋሽ። ደግሞ እሱን ተውኩትና ደግሞ ወፍጮ ቤት ጀመርኩ። ነፊ ነው ብሎ አስገቡኝ። ከዛ ወንፊቴን አንስቼ ልነፋስል አምጦ ብሎ ተቀበለኝና ወንፊቱን ሰፌድ ሰጠኝ። ምንድነው ስለው አንተ አትነፋም አበጥራል። እሱንም ተውኩትና ደግሞ ካፌ ይሻላል ምናምን ሲሉ ሻይ ማፍላት ባሪስታነት ጀመርኩኝ ማለት። ከዛ ትእዛዝ ታዞ ሻይ ላፈራ ማሽን ምን ተው እንዳነካ ማሽን አንተ በማሽን ሳይሆን በማንቆርቆሪያ ማታ በር ላይ ነው ሻይ መጣፈሉ አይለኝም ጋሽ። ግን ታዲያ አሁን እኮ ይኩ ስጋ ቤት ነው። አንተ ደግሞ ስጋ ቤት ሰርተህ አታውቅም። ተረጋሽ ምንም አያቅተኝም። የሚመኑኝ እንዲህ እኔ ስጋው ላይ ሳሙራይ ነው መሆንበት። ደግሞ መቁረጥ ምን ይከብዳል? እኔ ባስሌ ትኬት ቆራጭ ነበርኩኝ። ጸጉሩላ ቆርጫለሁ። ቁርጥ ቤቱላ ነበርኝ እኮ ፒያሳ አትክልት ተራ የቲማቲም ማለት ነው። እና ለመነህ ጋሽ እኔ ከነብሮ ላይ አንበሳ ነው የምቆርጥ። ከሻኛ ላይ ራሱ ጋሽ እኔ ሰንበር ሳለውጣ ቀራለሁ ጋሽ። እንትን የሆነ ደንበኛ ራሱ ስጋ ገዝቶ ሊያስፈጭ ሲል መብራት ከሌለ የራሱ የበሬውን ስጋ በበሬው ጨጓራ ነው የምንፈጨው ጋሽ። ቢላ ስጡት። እንደነ ጎረምሳው አዲሷ ፍቅረኛ ያልኩት ሰው ቁርጥ እንዳትን ነው ደግሞ የምትመስለው አይደል? ትመስላለች። አረ ከሷም ሳትዋቀርም በቁንጅና ናዚ ይወሉ እችላኔ ተውልኝ። አለበለዚያ እዚህ ግቢ ደረሽንታል። ሜዳ ነው መጠለው ጎዳና። አባዬ ህይወቴ እኮ ነች እሷ። ጎዳና ላይ ነው። ምንድነው ጋሺ? ምንድነው ችግር አለ እንዴ? አረ የለም ያለ ሁሉ ሰላም ሄደ። ቆይ ይገርምሻል፣ እኔ ገንዘብን ሳሳድዳት ነው የኖርኩት። ከዛ ያስኳት አገኘኋት ምናምን። የዘንድሮ ልጅ ግን ከምኔው ባዶ ቂጣቸውን ሴት ላይ ፊት እንደሚሉ አላውቅም። ገርምሻል፣ ይሄ ልጅ እኔ ተጥሎ አግኝቼው ነው አንስቼ ጉዲፈቻ ያሳደኩት። የምራቸው ነው አንተ ውሸታ? ኧረ አውቆ ነው አባዬ። እውነቱን ንገራት እንጂ ምን ነው? እውነታውንም አንተ ተቀበል። እስከ ዛሬ ደብቄሃለሁ። እውነታውን አንተ ተቀበል። እናት አንተን ስትወልድ ነው የሞተችው ያልኩትኝ እኔ በስተት ነው። እኔ ሚስትም ኖሮኛ አቅም አግብቼም አላውቅም። ይሄ ልጅ ይገርምሻል፣ ዘበኛችን ነው ጥሎብኝ ሄዶ። ምንም አልክ ምንም፣ ግን እሷ የኔ ነች። እሺ በምን አወክ? ልጅት እኮ ምርጫ አላት አይደለ? በዚሁ በተለይ መቼስ ድህነትን አትመርጭ። እነዚህ ጥፍሮች እኮ ለማከክ ሳይሆን እኮ ለማጌጥ ነው የተፈጠሩት። እነዚህ ውብ ጥርሶች እኮ በቆሎ ለመጋጥ ሳይሆን ቀን ከሌት ለመሳቅ እኮ ነው የተፈጠሩት። እነዚህ አለንጋ ጣቶች እኮ አተርክክ ለመልቀም ሳይሆን እኔም በማሳጅ ለመጥቀም እኮ ነው የተፈጠሩት አይደል እንዴ? እነዚህ ቲማቲም የመሰሉ ጉንጮች እኮ የሰበታን መሬት ሳንገዛው በቅጡ ቶሎ እያደጉ ነው። ይሆን ነው የሚጡ እንዳየሹ ነው እንግዲህ ይሄን ሁሉ ሀብት የሚወርሱ የለም። እባክሽ አንዱ ልጅና ሁሉንም ላውርሰው እያልኩሽ ነው። እኔ አንድ ልጅ ወራሽ አይደለው እንዴ? አንተ ልትወርስ አንተ አረጋኝም ብትሆን አትወርስም። እንደነገርኩሽ ነው። ይሄን ልጅ እኔ ነኝ ጉዲፈቻ ተጥሎ ያሳደግኩት። ያውቀዋለሁ። ከልጅነቱ እስከ እውቀቱ አጥቤ አጥኛ ያሳደግኩት እኔ ነኝ። እስካሁን አልተገረዘም። ይገርምሻል፣ ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ እኔ። አንተ ምራቸው ነው የሚያወሩት እንዴ? በቅርቡ መወንጨፉ አይቀርም እያልኩሽ እኮ ነው እንዴ። አሁንስ በዛ በእናትሽ ምን ይላል? ምንድን ነው ያልከው? ጮክብኝ ልበል? ከመቼ ወዲህ ነው እናንተ እንደዚህ አፍላፊ ማውራት የጀመርና? እስቲ ነው ተቀበሉ። ሂድ እንዳላይ ሂድ። ምን ይመስላል? ነይ ማማስልታ። አቤት ሰላም ነው ጋሽ? ምን የልጄ ሰርግ ደረሰና ዳንስም ያለማመዳት ሰው ፈለኩኝ። ሳትጠይቅ ደግሞ አንተ ጋር መሩኝ። ትክክለኛው ሰው ጋር ነው የመሩት ጋሽ። ምንም እንዳያስቡ። በሁለት ቀን ውስጥ ከኦሮምኛ እስከ አፋርኛ ከትግረኛ እስከ ጉራግኛ ድረስ እስክስታን ጨምሮ አለማምጄ ከፈለገሽ ከሰርጓ በኋላ የባህል አዳራሾች ውስጥ ሁላ ሳይቀር ተቀጥራ መስራት ትችላለች። እኔ ጋር እውነት ነው። እኔ በክፍያ ከተስማማን ምንም እንዳያስቡ ጋሽ። ምን ያህል ነው ዋጋው? ያው ይለያያል ጋሽ። ለምሳሌ ትከሻ ለኛው ማለት ነው 500 ብር ነው። የቀኝ ትከሻ ደግሞ አለ 200 ብር ነው። አንድ ላይ እንጫወታቸዋል 700 ብር ነው አንድ ላይ ማለት። እዛው ላይ እንቅጥቅጣለሁ። ኧረ ምን ሰጥሻለሁ ጋሽ? ስንት ነው? 500 ብር ነው። ለምን በዚህ በሙቀት ሳይበርዳት እንቅጥቅጥ ማስለመድ በጣም ከባድ ስለሆነ እዛው ላይ ሁላ እያልኩ አስለመድኳት። 500 ብር ነው። ሳልል ደግሞ ካስለመድኳት ጸጥ ብዬ 300 ብር አደርግላታለሁ። እዛው ላይ ደግሞ ኦሮምኛ አለው። ይጣላ ሴት ስለሆነች የኛው ነው ማስለማመዳት። ስንት ነው? 1000 ብር ነው ጋሽ። ምንም እንደኝ እዛው ላይ ትግረኛ አለው። የአንገት ነው
እዩት ጋሽ ይሄ በጣም ከባድ ዳንስ ነው የአንገት ማለት ነው ቀላል እንዳይመስል 700 ብር ከበሮ አሉ ትግረኛ 500 ብር አደርግላችኋለሁ በክብ ደግሞ ይጨፈራል በክብ ነው ጋሽ ይሄን በዲስካውንት 200 ብር አደርግላታለሁ ማለት ነው ጋሽ ነው ዋጋ ግን በጣም ተወደደ ደግሞ እነዚህ ብቻ ናቸው እንዴ አይደሉም ጋሽ እኔ ስልጠኛ አለኝ ይኸውልህ ካላሜላ አለኝ ስንት ነው ስልጠኛ ትንሽ ውድ ነው ጋሽ 1500 ብር እዛው ላይ አፋርኛ የሎሜ እስከሚለው ከሆነ 1000 ብር አለማምዳታለሁ አይቼ መሀል ተግባት አይኔ ሁሌም መሀል ነሳል አይኔ ዛር ቆንጆ ሁሌም ባገኘዋ ያፋሯ ቆንጆ ያፋሯ ወጣት እስከሚለው ከሆነ ደግሞ በቀናሽ 2000 ብር አደርግላታለሁ እያልኩ አንተ ልጅ ግን ዋጋ በጣም ውድ ነው ምንድነው የሚቀንሱ ጭፈራዎች አሉ ከፈለጉ ጋሽ እነሱን አለማምዳታለሁ አይ ማንን የለውም ለማስፋል ነው ደግሞ ምንድነው ባህላዊ ብቻ ነው እንዴ ዘመን አይሳችልም እንዴ ጋሽ እኔ ማልችለው መቀመጥ ነው ማይክል ጃክሰን እኮ አልሞተም ዳኞች ለተወዳዳሪዎች ማቾች አታስቀብጥ እባክህ አንድ ደቂቃ አለ ቶሎ ጀምር እሺ የግጥሜ ርዕስ የደሃ ቀብራራ ይላል የደሃ ቀብራራ ወደ ሰማይ አራ አሩም ሰማይ ላይ ጉም ሰራ ሰማዩም ሲሸተው ምንድነው የሚሸተው ሲል ጮሁ ተጣራ ጩኸቱን የሰማው ይዳሽን ተራራ እኔ ሁን ምሸተው ሲል ለራሱ ፈራ ጩኸቱን ቀጠለ ዳግመኛ ተጣራ ግንባሁን ወዲያው ከተፋለ የሰማይ አገልጋይ የሆነው አሞራ ሰማዩን በንዴት ከየት እንደታራ የማን እንደሆነ መርምሮ እንዲያጣራ ተሰጠው አደራ ለሰማይ አገልጋይ ለሆነው አሞራም ለራሱ እንዲያለች ሰማዩን አክብራ አደራ ትልቅ ነው አደራ ሲል ለራሱ አወራ ወደ ምድር ወርዶ ገባ ወደ ስራ ቀንከሌስ ሲያጣራ የሆነች ፍንጭ አገኘ ከየት እንደታራ ወደ ቦታው ደርሶ ዳግመኛ ሲያጣራ ወዲያው ደረሰበት የሆነ ደሃ እንዳራ ያን ደሃ ፍለጋ አስነሳ አዋራ ታመሰ መንደሩ ሰዎች ሁሉ ፈሩ ግን በዚሁ ጥንቅጥ መሃል አንዱ እጁን አወጣ እየተንጠራራ ምንድነው አላሞራ እኔ ነኝ ደሃው እኔ ነኝ ቀብራራ ወደ ሰማይ አራው ማይቻለው እንጂ የሰማዩን ያስቆጣው ሲል በኩራት አወራ በዚህ ተበሳጨው ያ ምስኪን አሞራ ለድሃው አተኩሮ ያየው እንዲህ ሲል አወራ ደሃ የደሃ አሩ ይሸታል ከኤቨረስት ተራራ እስከ ጨበራ ጩርጩራ ጧ በረረ ማለት ነው አመሰግናለሁ ውጣ አንዴ እስቲ በዚህ በቅያሱ ጋር ለምን አርፈህ ቁጭ በል መኪና እኮ ነው ጋሪ መሰለ እንዴ አንተ እንደ እንጀራ ሰፌር ላይ ቁጭ ብለህ እየነዳ መኪና ትላለህ እንዴ ሲጀመር ሽጣውና ሁለት አህያ ገዝተህ እነሱ ነዳ አይ አህያ ራስህ ነዳ ለነገሩ አህያ በላት ባለፈው እኮ ስታስነሳት በጭስ መውጫው በኩል ጭስ ስንጠብቅ ፋንድያ እንዴ ጣለችው አንተ ቆይ መንጃ ፍቃድ እንኳን ሳይኖር ምንድነው እንደዚህ መስለፈልፈው እንዴ አታፍርም ይሄ መኪና በመንጃ ፍቃድ ነው የምነዳው ትላለህ እኮ አታፍርም እኮ አንተ ይሄን መኪና በቀበሌ ኩፖን በሸማቾች ኩፖን አልነዳውም እኔ ደግሞ ከደሯ ራሱ ምንድነው በጫማ ብሩሽ ሊስትሮ ጋር ኪዊ ነው እንዳያስቀባ አንተ ረዝም በልበናት ምንም አልክ ምንም ብቻ መኪና ያበደ አቋም ነው ያላት አቋም የፖለቲካ ነው ይል አቋም ያምራል ካልክ ደግሞ እዚህ አይደለም ሰባተኛ አቋም አትወስደ ሲጀመር እንደ ብረት ግቢ ሲንኳኳ ማን ነው ብለህ እየከፈትክ መኪና ትላለህ ኧረ በእናትህ አንተ ዝም ብል ምንም አልክ ምን መኪና አሪፍ እንደሆነች ታውቃለህ አላውቅም እኔ ማቀው ጧት ሞተሯን ፀሐይ ላይ እንደምታሞቃት አውቃለሁ ያለፈው ክረምት ራሱ ተበላሽታብህ ጋራጅ ስትወስዳት ብርድ ነው በሙቋ ትታጠብ ብለው እንደመለሰው አውቃለሁ ትላንትና ራሱ ባትሪ ሞቶብህ በኖኪያ ባትሪ እንዳስነሳት አውቃለሁ ከዚህ ሞቶውን ባትሪ እኛ አይደለን እንዴ ሙከሚል ጋር በመልት ያስነሳንል ውሸት አንተ አልነበርክም አትካደኝ ተው ልጅ ሞተር ተበላሽቶ የሞተር ጥርስ የሆነ ነገር ገብቶብህ ነቅሱ እኔ አይደለሁ በስቲኪን ያስተካከልኩልህ አንተ ሲጀመር ፍሬም በቃል እያስክ እንዴት እንደዚህ አይነት ጥሩ ስራ ምናምን ታስታውሳለህ ማርሽ ራሱ ሊዘንብ ሲል እንደ ልብስ አንዴ የምታስገባው ሲጀመር እኔ እወርዳለሁ ውረድ እስኩሪሱን ከፈርክ እስኩሪስ ሽጠውና ጠጣበት እስፕሪስሽ የኔ ፍቅር በቃ አገስችልሽ መጥቶሽ አንተ ደግሞ እስከዛ አሽ አጨታታል ታውቂያለሽ እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ አይበለውና አንቺ ቡዳ ቢበላሽ 100 ዓመት ይጠግባል ማር አይለስም ለ100 ዓመት ምን አይነቱ ስብስብ ውበት ነው ያለሽ አንቺ ኦ ማይ ጋድ በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ ላቫሪዚያ ይላሉ ምን ማለታቸው ነው አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት
አንተ ያማል እንደኔ እኮ ጓደኛ ሚስት ነኝ። አውቃለሁ ግን ፍቅርሽን እንደ ጥቅምት ብርድ ልቋቋመው አልቻልኩም። ደግሞ ከዚህ ደሃ ባልሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት? ከተገናኛችሁ 3 ወራችሁ አይደል? ጫማውን ትዩ ካልሲ ቀይሮ ያውቃል? እንደው ማን ይሙት እሱነትህን ነው። ታዲያ ከአንድ ካልሲ ካለው ሰው ጋር ይሻላል ወይስ እንደኔ 40 ካልሲ ካለው ሰው ጋር ይሻላል? ደግሞ የለበሰው አንድ ካልሲም ቢሆን የኔ ነው። ተቀብየው በኋላ ነገ ባዶ እግሩን ነው ይመጣልሽ። ወይ እንደሱ ሳታድርግ። አላደርግም። ታውቂያለሽ እኔ ቸር ነኝ፣ ሩሩ ለጋስ እኮ ነኝ። ታውቂያለሽ አይደል? ለሱ አንድ ካልሲ በመስጠቴ ነው እኔ 40 ካልሲ ተባረክ። ደግሞ ምን አይተሽ ጋር እኔ ፈጣሪ አንቺንም ለኔ ይባርክልኛል። ምናልባት አይታወቅም። እኔ እኮ መኪናዬን ጥቼ ካንቺ ጋር ምዞሮ እኮ ስራ ጥቼ ምናምን አይደለም። ይሄ ደሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራተት እንጂ እንዲህ ውሃ እስኪጠማሽ ድረስ በእግርሽ ሲያዞርሽ እኮ ካንቺ እኮ ለመጠማት ነው አብሬሽ ያለሁት። ህመምሽን ሁሉ ለመታመም እኮ ነው። ከዚህ በላይ እኔ ላንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቃ ናሽ በቃ ቀፈኝ። እሺ አልሽ? አዎ ግን እሱን ሰበብ ፈጥሬ መለየት አለብኝ። መጣ እና አልሻለሁ። ዋጋ እሱልሽ መጣ። አይ መሄድ አለብኝ። ምን ነው እናቴ ደውላልኝ። በቃ ልሂድ። ሚሽን አኮምፕሊሽድ። እስቲ ሰመጠ ብራዘሬ ነፃው ነሻል ነው ማለት የስ ገላገልክ። ምን ያረክልኝ እና ያረኩት ገርምሻል። ከበፊት ፍቅረኛዬ ጋር ቡሌ ሁሉ ሳይቀር እያወጣን እንበላ ነበር። በጣም ነበር እንዋደድ ነበር። ታዲያ በመሃላችሁ ምን ገባው? በቃ ጸባይ እየተቀየረ መጣ። የመንገድ ላይ ምግብ ሳምቡሳ ምናምን ለምዳለሽ። የኔን ቡሌ እንዴት ትብላ? እኔ ስለሌለኝ ምናምን አልነበረም ቡሌ ማበላት። እየፈተንኳት ነበር። እኔ አሁን አንቺን ዛሬ ቡሌ በጋብዝሽ ነገ ቦሌ ልጋብዝሽ ነው ሊሆን የሚችለው። በቃ ተስፋ ለመቁረጥ ተስፋ ይፈልጋል ፍቅር። እንደኔ እኮ ታጋሽ የለም። 3 አመት ሙሉ ከፍቅረኛዬ ጋር ስንቆይ አንድ ነገር አድርጎልኝ አያውቅም። ታምናለህ? ካርድ እንኳን ልኮልኝ አያውቅም እኮ። ያል አንቺ ያል አልማዝ አሁን ያንቺን ነው መሞላፈት መቸኮል ነው። ወንድ ልጅ እኮ ሚስጥራዊ እኮ ነው። ይሄ ልጅ ሰውዬው አንድ ቀን ካርድ ልኮልሽ ማያኮን እመኚ አረብ ሀገር ሊልክሽ ነው የነበረው። በቃ ታጋሽ መሆን እኮ ነው። ምንድነው ለመፋታት መቸኮል እንደዚህ? ሰውኝ ባከኔ እድሌን አውቀዋለሁ። ሰው አይወጣልኝ። ሰው አይወጣልኝም ማንምዬ። አዎ እኔ ግን ማልወጣልሽ ቦታ ጣራሽ ሊወጣለው አሁን እኔ ሊሽሽ ከተበላሽ አልጋሽ ሊወጣለው ብቻሽን መተኛት ከደበረሽ እኔ ሰላማዊ ሰልፍ ሁሉ እወጣለሁ። ላንቺ እኮ ተቋሚም ደጋፊም ብትሆኚ እኮ እንዴ ላንቺ ከሀገርስ ቢወጣ አልምዬ። የምርህን ነው? የምሬን ነው ስልሽ እኔ አሁን ለአንቺን እኔ አሁን ዛሬ ወክ መጋብዝሽ ነገ ላይ ትልቅ ቤት ልገዛልሽ ሊሆን ይችላል። እኔ አሁን ዛሬ እዚህ ፓርክ ለፓርክ ማንገላታሽ ማታ ምቹ አልጋ ላይ ላሳርፍሽ ነው። ምንም ተስፋ መቁረጥ አያስፈልግም አልምዬ። እዚህ ባዶ ቦርሳ ሚዘሽ ተስፋ አልቆረጥኩም። ምን በቃ ተስፋ አትቁረጭ አልማዝ፣ ተስፋ አትቁረጭ እኮ ነው የምልሽ እኮ። አልቆረጥኩም። ባይሆን ተውና እስኪ ዘፈን ዝፈንልኝ። ዘፈን? አዎ ትችላለህ? አዎ። የአልማዝ ቦርሳ ትልቅ ነው ቢበረብሩት ባዶ። እኔ የምፈራው ፍሬና ፍሬ ተጋጭቶ እንዳትሞት ነው። እያዘንክለት እንጂ ዝጎ እንዳይነቀል ነው። አረቱ እባክህ ገዝተሃል እያልኩ እኮ ነው። እንደ ሰንደቅ ዓላማ አቁመው እያልኩ አንተ ብሎልህ የራስን ክልል ብትመሰርት ባንዲራ መስቀል አይቸግርም። ተሰቃላ አልቃል እያልኩ ስትራመድ እኮ መቀኝ ይንቋቋል እኮ። ደግሞ አታፍርም ትሮጣለህ። አዲስ ጫማ እንደተቀየረ ልትፈረስ እኮ ቅቅም እኮ ነው የምትለው። እመነኛ አንተ በቅርቡ ቀዩን ሪባን ትቆርጣለህ። አንተ ሴሰኛ። ኧረ አይንዬ በእናትሽ ወጡን አምጪልን። አንቺን እኮ ነው የምንጠብቀው። ርቦናል እንዴ? የምን ወጥ አልቋል እኮ። ምንድነው የምትይኝ? ቀብረን መተን ወጡን አምጪው አቀልኝ። ምን ስሩ አልቋል። እሺ ቢያንስ እንኳን ድስቱን አምጪልን፣ እንጠርጓለን። ጭልፈውንም አምጪው እንልሷለን። ርቦናል በእናትሽ። እጣቢው ነው ያለው። ትጠጡታላችሁ። ምንድነው የምትይው አንቺ? ቆይ ማን ነው በየለቅሶ ቤቱ እየዞርሽ ወጥ ጨላፊ ያደረገሽ ነው? ከድንኳኑ ጋር አብረው ነው የሚኮራጁሽ። አንተ እድርተኛው ሳይቀር እኮ ጭልፊት የሚል ስም አውጥቶላታል እኮ። የምን የመጨለፍ ሱስ ነው? አንቺ ብትሞቺ ራሱ ተነስተሽ ካልጨለፍኩ ነው የምትይው። ምን አገባህ? ምንድነው የሚለው? ምን እንትናን እያክሽ እነዛ ለቅሶ እየጠበቁ ምግብ የሚበሉ ልጅሽና ባልሽን እንደ ክብር እንግዳ ጠርተሽ እየጠበቅሽ ነው ወጡን ጨለፈሽ የጨረሽው። ደግሞ ያ ትልቁ ልጅሽ በጆሮ አምድስት ወጥ ይዞ ወደ ቤትሽ ሲሄድ ወጥ ታሸሻለሽ። እንዴት ነው የምትናገረው? ስነ ስርዓት የለህም እንዴ? እባክሽ ያውን ያሸሸሽው ነው ጥያሞቃችሁ 3 አመት ብሉት ከልጆችሽ ጋር ሰፈር እንደው አዛውን ታልቋል። ሟሽ የለም በረሀብ መሞትሽ ነው በቃ ከዚህ በኋላ። ለቅሶ ስለሌለ ሳልብ ለመሞታው ነኝ። ለቅሶ ባይኖር እኮ ሰርግ አለ፣ ሰርግም ባይኖር ክርስትና አለ። አንተ ግን እኔ በወልድ አላደርስም። ብትወልጂ አይደለም የሰርቪስ ሹፌር ብትሆኝ አታደርሽኝም አንቺ አንበጣ። ኧረ ና በእናትህ ተዋት እንሂድ። በእናትህ ለራሴ እኔ የሚያናደኝ እኮ ማለት ነው እዛ ድረስ በታክሲ ሄጄ ከፍዬ መቅበሬ ነው። አረፌ ባይሱዚ ኋላ ተጭኛለ አይደል? ምንድነው የሚያቀምጠኝ? ሲጀመር የሟቹ ልጆች ጥሪልኝ የታክሲን ይመልሱልኝ እቀበላቸው። ኧረ አንተ ልጅ አደብ ይኖርህ እንዴ? ጥቁር በጥቁር ልብሰሽ ያዘንሽ ትመቻለሽ። ሲጀመር እኔ ሟቹ በቁሙ በህይወቱ እያለ አይመቸኝም ነበረ። ሰው ሞቶም ኖሮም አይጠቅምም። እንዴ እኔ ያሽ ልበሽ ውስጥ ፈልጊ። እኔና አንቺ እኮ አንድ ሳንቲም አራት ገጽታ እኮ። አንቺ አምቦ ብትሆኚ እኔ ጠበል ነኝ፣ አንቺ ፔን ብትሆኚ እኔ ኪለር ነኝ። እኔ ያለው በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ። አሁን ያልከኝ ከበቂ በላይ ነው ለኔ። ላንቺ አንቺ እኮ በአድዋ ጊዜ ብትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት። አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ያናግስ? እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ መስል። የምር ግን ወደኸኛል? ወደኸኝ
ተጸናውተሽኛል እንጂ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቅ እባክሽ ጠብቂው፣ ተንከባከቢው። ምን ዋጋ አለው ፍቅር በባዶ ኪስ? ባዶ ኪስ እኮ ገጠር እኮ ሁለት ላም አለኝ እኮ ኤፍ የሚታደግ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው። አሁን እዚህ ጋር ምንም የሌለኝ ቅማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝም። እሺ ባዶ ኪስ ካልሆንክ እናቴ ታማለች፣ ብር ያስፈልገኛል፣ ትሰጠኛለህ? እሰጥሻለሁ። ሄድሽ ልጠይቂያቸው 20 ብር የታክሲ ነው ማሳከሚያ 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር? እሺ ነው ያልሽ? 20 ሺህ ነው እንጂ ነው። ስንት ጊዜ ሆናችሁ ቆይ ከታመነ? 1 ወር ሆኖታል ከታመነች። 1 ወር? አንቺ እኔን እንደ ሩቅ ሰው አይተሽኝ ነው ወር ሙሉ ያልነገርሽኝ? በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው። አረ የለም አትበይኝ። እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ። ጭራይ በቃ አጠገቤ ላይሽ አልፈልግም። እንደውም እሺ አብር እሺ ብር